ማለት ነው። ጆይንት ላይ የምንጠቀመው ፈርስት ስቴፕ ምን ብያቸዋለሁ? ፈርስት ስቴፕ ኢዝ ኤፍ ቢ ፍሪ ቦዲ ዲያግራሙ ድሮ ማድረግ ነው ማለት ነው። ፍሪ ቦዲ ዲያግራሙ ድሮ ታደርጋላችሁ ማለት ነው። ስሞል ሳይዝ ነው ያደረጋችሁ። ፒን ሰፖርት ነው። ፒን ሰፖርት ሁለት ሪያክሽን አለ እና ኤዋይ ኤንድ ኤክስ አለ። Here the roller support ነው። roller support one reaction B one. Okay. Then external applied force 10 kN here 10 kN. Then coordinate system x and y axis. X and y axis. Then the second step ምንድነው? Determination of external force እነዚህ x, ay እና dy ዲተርማይን ማድረግ ነው። external force external force አሁን x, ay እና dy እንዴት ዲተርማይን እናድርግ? we start from ምን ማድረግ እንችላለን? እዚህ ጋር ቱ ዋናው እናያለን። here ዋናው ስለዚህ ምን ማድረግ አለ? ሳሜሽን ኦፍ አት ፖይንት ኤ የሚነሳ እንደዚህ ሁለት አለው ሪሙቭ ስለሚያደርግልኝ ሳሜሽን ኦፍ ሞመንት አት ፖይንት ኤ ይጀምራል። አት ፖይንት ኤ ኢኳልስ ቱ 0 ካውንተር ክሎክዋይዝ ፖዚቲቭ 0 ኢዝ ኢኳልስ ቱ dy ካውንተር ክሎክዋይዝ ፖዚቲቭ ይሆናል። dy times perpendicular distance ስንት ነው የሚሆነው? 3 plus 3 9 ሜትር then a force clockwise direction of momentum at this point ላይ clockwise direction ነው የሚሆነው minus 10 kilonewton times by perpendicular distance again 9 ሜትር ዛን ሌላ ዋን አለኝ። ይሄን ሮቴት የሚያደርገው ክሎክዋይዝ ነው ማይነስ 10 ኪሎ ኒውተን ታይምስ perpendicular distance 3 ሜትር ከዚህ ምን ማግኘት እንችላለን ማለት ነው? ቢዋይ ዲተርማይን እናደርጋለን። ቢዋይ ካገኘን በኋላ ቀጥታ ወዴት መሄድ እንችላለን? summation of to determine y summation of force in the y is equals to 0 upward is positive 0 is equals to upward ማለት ay plus by minus downward so minus 10 kilonewton minus 10 kilonewton. By is 1.3 kilonewton. ስለዚህ ቢዋይ ከዚህ አግኝተናል። የቢዋይን ቫልዩ ሰብስቲቲዩት እዚህ ጋር ታደርጋላችሁ። ዋናው ኤዋይ ነው። ኤዋይን ከዚህ ማግኘት ይቻላል። ኤዋይ ኢዝ 6.67 ዋን አንዱ የሚቀረን ኤክስ ነው። ሳሜሽን ኦፍ ፎርስ ኢን ዘ ኤክስ ኢኳልስ ቱ 0 ዋን ኢዝ ፖዚቲቭ ምን ብቻ ነው ያለን? ኤክስ ነው ያለን። ኤክስ ስንት ነው ማለት ነው? 0 ዛን ዋን ቱ ሰርድ ስቴፕ ምንድነው? ኢሊሚኔሽን ኦፍ ዜሮ ፎርስ ሜምበር ኦር ኢግኖር አድርጋችሁ ቱ ዲተርማይን ወደ ፎርስ ኢንተርናል ፎርስ ዲተርማይን ያደርጋል። ኢንተርናል ፎርስ ካልኩሌት ስታደርጉ ምን ታገኛላችሁ ማለት ነው? ዜሮ ፎርስ ሜምበሮችን በዛው ማግኘት ትችላላችሁ።
calculate internal forces at each joint. So you can possible to start ከምን ጀምር ከዚህ መስመር ከጆይንት 6 መነሳት you can possible joint 6 joint ለመረጥኩት joint 6 ለመረጥኩት አንድ ነው ማለት ሁለት አማውንት አያችሁታ ዋናው ዋናው for joint 6 ገለኩት now downward ነው ኦኬ ኪሎ ሜትር ላይ እዚህ ጋር እንመራለን ወደ ጎን እንመራለን ሜምበር ሪፕሬዘንት ስታደርጉ ይሄ ከጆይንት 6 ነው የተነሳ ነው ይሄ ጆይንት 6 ነው ኤፍ እና ፎርስ ኢንተርናል ፎርስ ስታርቲንግ ፍሮም 6 ከ6 ተነስ ወዴት የሚሄድ ወደ 5 6 5 ይባላል 6 5 internal force on member 6 5 ይሄኛው ደግሞ F ነው starting point 6 ነው ወይ ዲሌ ነው ወደ 6 each joint ላይ we have two equations summation of force in the x 0 እና summation of force in the y is equals to 0 summation of force ይሄ y direction ስለሆነ y direction ጀምሩ what is positive in the y direction is equals to 0. 0 is equals to m downward no? 10 kilonewton ይሄን ምን አደርገዋለሁ ማለት ነው ወደ ላይ አደርገዋለሁ ማለት ነው ፖዚቲቭ ሪዛልት ነው ወደ ላይ አደረኩት ፕላስ ይሄኛው ማይነስ 10 ፕላስ f 6 therefore f6 ስንት ይሆናል ወደዚህ ሲሄድ 10 ይሆናል 10 ኪሎ ሜትር ይሄን ምን ብያችኋለሁ any force toward a point ከሆነ tension or compression ስለዚህ እዚህ ጋር ታደርጋላችሁ ብራኬት ታደርጉና compression it is compression the member is compression ማለት ነው now summation of force the y is equals to 0 toward this direction positive እዚህ ጋር x ያለው ይሄ ብቻ ስለሆነ either this መቀየር ትችላላችሁ ችግር የለም ምክንያቱም ሌላ የለም therefore I say this direction therefore f65 equals ምንድን ነው 0 ስለዚህ ይሄ 0 ከሆነ ሜምበር ምንድን ነው ማለት ነው ሜምበር 65 ምንድን ነው ማለት ነው ምንድነው ዜሮ ፎርስ ሜምበር ነው ዜሮ ፎርስ ሜምበር ይሄ ሜምበር ዜሮ ፎርስ ሜምበር አያስፈልግም ምንም ኢንተርናል ፎርስ ቢሸከም ዜሮ ፎርስ ይሄ አያስፈልግም ይሄኛውን እናደርገን ይሄንን ዲተርማይን አድርገናል እንዳያወዛገባችሁ ጥያቄ ምልክት እያደረጋችሁ ያገኛችሁትን ይሄን አሁን ካልኩሌት አድርገናል f63 ነው ማለት ነው ይሄ አያስፈልግም ማለት ነው አያስፈልግም ከዛ ወደ መሄድ ይችላል ይሄንን አውቃለሁ እዚህ ጋር dy ይታወቃል ሁለት አናውማለን ሁለት ናውን ስለዚህ you can possible to go into joint ወደ joint ማርሻል joint 3 መስራት ይችላል joint 3 ያለ dy ስንት ነው dy ካልኩሌት አለ dy is 30.33 ኪሎ ሜትር ይሄ እንደዚህ ነው ሆሪዞንታል ኢንክላይን እንደዚህ ነው ዳይሬክሽን ያያችሁ ዳይሬክሽን ኤፍ ይሄ ምንድን ነው የሚሆነው f3 6
ይሄስ F3 5 F3 5 ይሄ ደግሞ F3 2 F3 2 ይሄን አንግል ቴታ አደረጉት ታን ቴታ እዚህ ኳልሱ ኦፖዚታቸው ስንት ነው? ይሄኛው ስሪ ነው። ይሄም ስሪ ነው። ይሄ ኦፖዚቱ ይሄ ስሪ ነው። ይሄ ስሪ ነው። ታን ቴታ is equals to 3 divided by 3. Theta is equals to tan inverse of 1. Tan inverse of 1. Theta is equals to 45 degree. 45 degree. Now, here F36 አያችሁታል። F36 and F63 are the equal. F63 ምን ነበር? ኮምፕሬሽን ነው። ዳይሬክሽን ያያችሁ ይሄ ኮምፕሬሽን ነበር። ይሄ F36 always the same ኮምፕሬሽን ነው። ኮምፕሬሽን F63 ኮምፕሬሽን ከሆነ F36 ኮምፕሬሽን ዳይሬክሽኑ ይሄ ዲተርማይን አደረገ ማለት ቫልዩ እኩል F63 ስንት ነው ያመጣነው? 10 F36 also ምንድነው ማለት ነው? 10 ኪሎ ሜትር 10 ኪሎ ሁለት ነው። ይሄ ኢኳልስ ቱ 10 ኪሎ ሜትር። ስለዚህ ሁለት አናውን ያለን F35 and F32. Now starting from summation of force in the y is equals to 0. Summation of force in the y is equals to 0. Upward is positive. Upward positive. 0 is equals to upward another 30.3 ኪሎ ሜትር ይሄ ደግሞ ማይነስ አለ ማይነስ 10 ኪሎ ሜትር። አሁን ከሁለቱ የቱ ይበልጣል? from 30.3 and 10 የቱ ይበልጣል? ይሄ ይበልጣል። 30.3 ይሄ ዳይሬክሽን መስትሊ ከዚህ ጋር ኦፖዚት መሆን አለበት ነው። ከትልቁ ነው ኢኩሊብሪየም እንዲሆንልን ይሄን ምን አደርገዋለሁ? ዳይሬክሽን ወደ ታች therefore minus F35 times sine around አሁን ከዚህ F35 ማግኘት ትችላላችሁ። F35 4.7 F35 it is compression or tension? Compression. Compression. Bracket ታደርጉና compression F35 ዲተርማይን አደረግን። F35 ይሄንን አወጣን። F35 now F32 ለማግኘት ምንድን ነው? summation of force in the x is equals to 0 is equals to የዚህ x ኮምፖነንት አለ። ስለዚህ ይሄ መስትሊ ምን ይሆናል ማለት ነው? to the right direction minus F32 plus F35 4.71 kilonewton times cos around ከዚህ F32 ይህንንም እዚሁ ገደለው ማለት ነው። Next, you can go into here joint 5 ላይ ነው ይቻላል። joint 5 ላይ ይሄ ታውቋል። this now ነው ሁለቱ ብቻ ናቸው ነው ሁለቱ ዋናው ናቸው። ስለዚህ joint 5 joint 5 ላይ then joint
ይሄ ዜሮ ፎርስ ሜምበር ነው። ሪሙቭ ታደርጉታላችሁ። ሂር አለ ዳውንዋርድ አለ ሂር ዛን ይሄ ምንድን ነው? ኤፍ 5 ብለናል። 3 አያችሁ ኮምፕሬንሽን ማለት ይሄ መስት ብለናል ማለት ነው። ኮምፕሬንሽን ዳይሬክሽን ኮምፕሬንሽን ነው ማለት ነው። this one is F54 እቺ F52 አንግሉ ያው 3/3 ስለሆነ 45 ዲግሪ ነው። ሲሶሱ 45 ዲግሪ F53 ቀድም ዲተርማይን ያደርገናል። F35 4.7 እኩል ናቸው። 35 እና 50 እኩል ናቸው። Therefore, the now is this one. We have 2 now. I start from summation of force in the x is equals to 0. 0 is equals to a direction. That's the y component here. X component to x component, y component. You know. So that's the x component to what is it? Minus F53 4.71 times by the sine around degree. A component toward this roller F54 direction to the right direction. Plus F54 3.33 kilonewton. Compression of tension. It is compression. Summation of force in the y is equals to 0. Our part is positive. 0 is equals to yes, the y component upward 4.71 kilonewton. Cos 45 degree. The upward slower F5 to downward minus F52 because we minus each other F52 is equals to 3.33 F52. It is compression of tension. Tension. 5.4 and determine again then 5.2 and determine again. Then I can go into what it means to the joint to the major joint to 8 apart 2 and 1 here joint to F23 F25 F24 F23 ቅድም ተማያለ F23 or 3 ምንድነው? ቴንሽን ነው። ይሄ መስቢ ቴንሽን ይሆናል። ቫልዩ ዘሴም ነው። 3.33 ነው። 3.33 ነው። F52 ይሄ ማለት ነው። F52 ቴንሽን ነው። ይሄ መስቢ ምን ይሆናል ማለት ነው? ቴንሽን ወደ ላይ ፎርward point and the value is F53.33 kilonewton. ዋናው ሊቀሩ እነዚህ ናቸው። ዋናው ይሄ 45 ዲግሪ
So I start from summation of force in the y. Summation of force in the y is equals to 0. Upward is positive. 0 is equals to upward 3.33. 3.33 kilo Newton. Okay. ይሄኛው መለያው F24 ይሄኛው ዳይሬክሽን ራሳችን ማለት ይሰጣል። ይሄ ምን ይሆናል ማለት ነው? ዳይሬክሽኑ ዳውንዋርድ ነው ማለት ነው። ዳውንዋርድ ማይነስ F24 ታይምስ ማይነስ F24 ሳይን 45 ዲግሪ ከዚህ ነው ያለው F24 4.71 ኪሎ ይሄ ምንድን ነው? ኮምፕሬሽን አሁን የቀረው ይሄኛው ነው። ሰሜሽን ኦፍ ፎርስ ኢን ዘ ኤክስ ኢዝ ኢኳልስ ቱ 0 is equals to plus 3.33 minus f to 8 plus plus f to 4.71 times by cos 45 ከዚህ f to 8 or F21 F8 output. We can go into the next joint. Then F24 and again we can go into joint 8 ላይ መሄድ ይቻላል ወይም joint 4 ላይ መሄድ joint 4 Okay, the simplest one is you can go into joint 7 ላይ ቀጥታ ሄዳላችሁ። እሱ አለን 7.4 እና F7.4 and F7.1 ዳይሬክሽን መስጠት ትችላላችሁ። ሰሜሽን ኦፍ ፎርስ ኢን ዘ ዋይ ኢዝ ኢኳልስ ቱ 0 አፕዋርድ ዳውንዋርድ ኖ ፕሮብለም ሁለት ስለሆኑ ማለት ነው። ኢኳልስ ቱ 0 F7 ማለት ነው። ይሄ ብቻ ስላለ F7 ማለት 0 summation of force in the x is equals to 0 F7 formula 0 force members. These two are 0 force members. Directly what it is joint one. Joint 1. AY not equal መጀመሪያ AY is AY 6.7 F18 ማለት ይቻላል F18 and F14 ዳይሬክሽን ይሄ አፓርት ስለሆነ ዋይ ኮምፖነንት ያለው ይሄ ስለሆነ this one is downward summation of force
positive 0 is equals to 6.67 kilometer minus y1 minus f14 times what sine r1 f14 F14 equals to 9.47 kilometer. And 12 the points on it is completion. Summation of force in the x is equals to 0. Z is equals to F14 9.43 cos theta cos 1 degree. In direction what is that? Minus F1x. F1x. $6.67. F1 is the tension. አሁን ያልታወቀ የትኛው ብቻ ነው? ይሄ ብቻ ነው። ይሄኛው ብቻ እሱን ለማግኘት ቀጥታ ወደ ጆይንት አለ ሂር ዋን ኤት ብለናል። ዋን ኤት ወዴት ነው? ይሄኛው ቴንሽን መሆን አለበት። ዚስ ኢዝ F81 ይሄ መስተንግዶ ኦፖዚት መሆን አለበት። F81 ይሄኛው ወደ ላይ ወደ ታች ነው ፕሮብሌም። ዚስ ኢዝ F82 F81 is 6.67 kilometer. ይሄ ናምበር ዳርጎ F84 Summation of force in the y is equals to 0. F84 is equals to 0 ማለት ነው 0 ማለት ነው። F84 ይሄኛው 0 ፎርስ ሜምበር ኦኬ ይሄ 0 ፎርስ ሜምበር ይሄኛው 0 ፎርስ ሜምበር ናቸው ማለት ነው። F84 is 0 force. Now force in the x is equals to 0. F81 እና F82 እኩል ናቸው። F82 እዚች ጋር እንሆናለን። F82 6.67 ኪሎ ሜትር 6.67 ኪሎ ሜትር It is tension. The last step ምንድን ነው ማለት ነው? ያገኛችሁትን ቫልዩ እዚህ ላይ መጻፍ ማለት ነው። እነዚህ ዜሮ ፎርስ ሜምበሮችን ማለት ትችላላችሁ። ዜሮ ፎርስ ሜምበር ይሄኛው ዜሮ ፎርስ ሜምበር ነው። ዜሮ ፎርስ ሜምበር ከሆነ ብዙ ጊዜ ለምንድን ነው ሪፕሬዘንት የሚያደርገው? እንደዚህ አይነት መስመሮች ዳሽ ይሄኛው ዜሮ ፎርስ ሜምበር ነው። ይሄ ዜሮ ፎርስ ሜምበር ይሄኛው ዜሮ ፎርስ ሜምበር ነው። ዜሮ ነው። ሌላውን ደግሞ ያገኛችሁትን F12 ለምሳሌ F14 9.43 እና ምንድነው ኮምፕሬንሽን ሁሉም F18 ለምሳሌ 6.67 እና
6.67 ቴንሽን ይሄኛው 6.67 ቴንሽን F 4.71 compression 25 ብለናል። 25 is 3.33 kilogram 5. It is the tension of tension for 3.33. It is compression. And we are now 10 kilogram compression. እንዲያደርጋችሁ ያው